ጊፍት በሰጠው መሳደብ አልነበረብኝም። በጣም ባለጌ ነኝ፣ ክፍታፍ ነኝ እኔ ባይዘው ተግባባ። በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰርበው? አሁን ያው ተግባባ። አሁን ሄለንን የምትመስል የትልቅ ሰው ልጅ ለምን እንደምሰርባት ምን አረገችኝ? ናሆም ፎንቲንን ምን አረገኝ? ሉክ ሐቅ እናውራ ከተባለ ናሆም ፎንቲ ያውም በሌለበት ማን ነው ለሚ የሚባለው ምን አረገኝ? እኔ ለምን እጄ በውስጥ ጽፈለታለሁ? ልክ ነኝ። ጆን ዳንኤል እኔን ምን አረገኝ? ሉክ የትልቅ ሰው ልጅ ጃኒንን ምን አረገች? ለምን የሰው ሰው ለምን አስቀይማለሁ? እኔ ካሁን በኋላ እንደተመከርኩትና እንደተነገረኝ ሁለተኛ ጥፋት ላላጠፋ እንዲሁም መጥፎ ነገር ላለማድረግ ቃል ገባለሁ። እናንተን ለማዝናናት ብቻ ያ ለምን እኔ ኮንቴንት አለኝ፣ ታይለንት አለኝ። ማይኔ ምንድነው? ይቅርታ እጠይቃለሁ። I am sorry አውድ ሪል ከልብ ማለት ነው። I am real just this is my heart talk። ጊፍት በሰጠው መሳደብ አልነበረብኝም። በጣም ባለጌ ነኝ፣ ክፍታፍ ነኝ እኔ ባይዘው ተግባባ። በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰርበው? አሁን ያው ተግባባ። አሁን ሄለንን የምትመስል የትልቅ ሰው ልጅ ለምን እንደምሰርባት ምን አረገችኝ? ናሆም ፎንቲንን ምን አረገኝ? ሉክ ሐቅ እናውራ ከተባለ ናሆም ፎንቲ ያውም በሌለበት ማን ነው ለሚ የሚባለው ምን አረገኝ? እኔ ለምን እጄ በውስጥ ጽፈለታለሁ? ልክ ነኝ። ጆን ዳንኤል እኔን ምን አረገኝ? ሉክ የትልቅ ሰው ልጅ ጃኒንን ምን አረገች? ለምን የሰው ሰው ለምን አስቀይማለሁ? እኔ ካሁን በኋላ እንደተመከርኩትና እንደተነገረኝ ሁለተኛ ጥፋት ላላጠፋ እንዲሁም መጥፎ ነገር ላለማድረግ ቃል ገባለሁ። እናንተን ለማዝናናት ብቻ ያ ለምን እኔ ኮንቴንት አለኝ፣ ታይለንት አለኝ። ማይኔ ምንድነው? ይቅርታ እጠይቃለሁ። I am sorry አውድ ሪል ከልብ ማለት ነው። I am real just this is my heart talk።